ዛሬ በሰማነው ነገር ኢትዮጵያ ከምን ጊዜውም በላይ አደጋ ውስጥ እንዳለች ነገ ከነገ ወዲያ በየትኛውም ሰዓት በየትኛውም ደቂቃ በየትኛውም ቀን የሚከሰተው ነገር ብልጽግና ማይቆጣጠረው ሁላችንም እንደው ልንጨብጠው የማንችል ለውጥ እየመጣ እንዳለ በደንብ የተረዳንበት መግለጫ ነው ማለት እንችላለን። እንግዲህ እንደሰማነው እንዳየነው እንዳነበብነው ከመግለጫው ከመጀመሪያው ረፍተ ነገር ጀምሮ እስከ ፍጻሜው ድረስ አንድም ቅንነት ያልታየበት እውነተኛ መረጃ ያላየንበት መሬት ላይ ያለውን ሐቅ የካደ በተገላቢጦሽ ነገሮችን እየገለጸ ጨለማን ብርሃን ያለ ነጩን ጥቁር ብሎ የገለጸ መግለጫ ሆኖ ነው ያገኘሁት። እና አብይ አህመድ ከራሳቸው መስተት መማር አልቻሉም፣ ከታሪክ መማር አልቻሉም፣ ከትላንት መማር አልቻሉም፣ ከጎረቤት ሀገራት ከተለያዩ የዓለም ነባራዊ ሁኔታ መማር ያልቻሉ እውነት ለመናገር ቃሉን ለመጠቀም በጣም ይቸግረኛል። በተለይ በዚህ በማህበራዊ ሚዲያ ላይ እንዲያነቱን ቃል መጠቀም የጭንቅላት መቀንጨር ያጋጠማቸው በጣም ከባድ ነው። ሀገር የመምራት ኃላፊነት በጣም ከባድ ነው። የአይምሮ መቀንጨር አለብን። ምንም ይሄ ምን ክደው ነገር አይደለም። በአስተዳደጋችን በድህነታችን ያገኘነው ነገር አለና እነዚህ ደግሞ ስልጣን ላይ ወጥተው ይህንን በአይምሮ መቀንጨር በስነ ልቦና መጎዳት በብዙ ነገር የተጎዱ ሰዎች ናቸው ስልጣን ላይ የወጡትና በመጨረሻው ሰዓት ይህን መግለጫ ማውጣታቸው ብዙም አልደነቀኝም። ግን በመሃላቸው ልብ ያላቸው አደጋው የታያቸው ሰዎች ግድ የለም እየንበት ያለው ነገር ከባድ ነው። እዚህ ሰዓት ላይ እንኳን ሁሉ ነገር ከእጃችን እያመለጠ ነው። አሁን እኮ ጴጥሮስ እውነት ለመናገር ብልጽግና የሚቆጣጠረው አካባቢ የትኛው ነው? ትግራይን አይቆጣጠርም። ኦሮሚያ ክልል በቅርቡ የኢትዮጵያ የዓለም አቀፉ የቀይ መስቀል ኮሚቴ እንዳወጣው መግለጫ ከሆነ ስርዓት አልበኝነት ተስፋፍቷል። አማራ ክልል ከእጁ ከወጣ ቆየ። አሁን ደግሞ ሰሞኑን የምንሰማቸው ነገሮች ከፖለቲካዊ መዋቅሩ ባሻገር ወታደራዊ ቁመናውም እየፈራረሰ ነው። በሶማሌና በኦሮሚያ ክልል ድንበር ከፍተኛ የሆነ ፍጥጫ ነው የሚታየው። አፋርና ሶማሌ ወደ ጦርነት ወደ ደም ያቃባ ግጭት ውስጥ ለመግባት እየተንደረደሩ ነው ያሉት። ጋምቤላ ከፌደራሉ መንግስት እጅ ወጣለች። ማዕከላዊ ኢትዮጵያ በጉራጌ በሃዲያ ትጥቅ መሳሪያ ነፍጥ አንግበው ኢትዮጵያ በየትኛውም ቁጥር ይሁን ቁጥሩ ለጊዜው የሚያከራክረን አይደለም ጫካ ገብተዋል። ስለዚህ የት ነው ኢትዮጵያ ሰላም የሆነችው? ይህን ችግር ተረድቶ ቢያንስ ለራሳቸው ሲሉ ለኛ አይደለም ለራሳቸው ሲሉ የሆነ መፍትሄ ይዘው ይመጣሉ ብዬ ነበረ። ያን ግን ማድረግ የቻሉ አይመስለኝም። እኔ ብልጽግና ፓርቲ እነዚህ የሚባሉት የምክር ቤት አባላት ተወያይተው የደረሱበት ውሳኔ አይደለም። አብይ አህመድ ራሱ የጻፈው ራሱ ያዘጋጀው መግለጫ ነው። ይሄ የአብይ አህመድ የአእምሮ ጭማቂ የሆነን መግለጫ ነው ዛሬ የሰማነውና ያነበብነው። ስለዚህ የበለጠ አደጋ ኢትዮጵያ ውስጥ እንዳለም ብልጽግና ፓርቲ ኢትዮጵያን ለአንድ ቀንም ከዚህ በኋላ ለአንድም ቀንም ለማስቀጠል የሚያስችል ቁመና እንደሌለው ስልጣን እንደሌለው ስልጣኑ በተለያዩ ኃይሎች እጅ ውስጥ እንደገባ ይህን ደግሞ ኃላፊነት የሚሰማቸው አካላት ከምን ጊዜውም በላይ ተባብረው ወደፊት መጥተው እችን ሀገር ከመፍረስ እውነት ለመናገር ይሄ መፍረስ የሚለውን ቃል ብዙ ጊዜ ፈራዋለሁ። በድፍረት እንናገረው ግድ የለም እየመጣብን ያለው አደጋ የመፍረስ አደጋ ነው። ብልጽግና ዛሬ በመግለጫው ገደል አፋፍ ላይ ሆኖ ነው እየፎከረ ያለው። ገደል አፋፍ ላይ ሆኖ ሽለላ፣ ፉከራ፣ ትቢትና እብሪት ነው ያየንበት። ስለዚህ ኃላፊነት የሚሰማቸው ወገኖች ወደፊት መጥተው እችን ሀገር ከመፍረስና ከመውደቅ እንዲያድኗት ነው በዚህ አጋጣሚ ጥሪ ማድረግ የሚያስፈልገው። ኢትዮጵያ እውነት ለመናገር ይሄ መፍረስ የሚባለው እንደሌላው ዝም ብሎ ሀገራት መከፋፈል አይደለም፣ ድቅቄ ማለት ነው። ዳግም ወደ ሀገርነት እንዳንመጣ ሌላው ቀርቶ በያለንበት እንኳን ትንንሽ መንግስት መስርተን የማንቀጥልበት ሁኔታ ነው የሚፈጠረውና ከምን ጊዜውም በላይ አደጋ እንዳለ ያየንበት መግለጫ ነው ማለት እንችላለን። ጴጥሮስ አመሰግናለሁ መሳይ። እንግዲህ እንዳልከው አስገራሚ ነው። ስለ የትኛው ኢትዮጵያ ነው የሚያወሩት? ኢትዮጵያ ያንሰራራች ነው ይሉናል። በእርግጥ እውነት ነው ወይ? ፋሲል ትላንት በሰራ ነው ዘገባ ላይ ሰዎች ከደብረ ማርቆስ ተነስተው ወደ አዲስ አበባ ለመጓዝ ጎሃ ጽዮንን መሻገር አቅቷቸው በመከላከያ በልዩ ኃይልና በተለያዩ ፖሊስ ሰራዊት ታጅቦ ነው የህዝብ ማመላለሻ አውቶቡሶች የሚጓዙት። ዜጎች ከቦታ ወደ ቦታ መንቀሳቀስ ባልቻሉበት
በሚሊዮኖች የሚቆጠሩ ኢትዮጵያውያን በረሃብ የምግብ እርዳታ ያስፈልገዋቸዋል ተብሎ እንዲሁም ደግሞ ዜጎች በረሃብ የሚወድቁበት እኮ ነው። አሁን እንደው መራብ መቸገር የትም ቦታ ሊኖር ይችላል ልንል እንችላለን። ሰው በረሃብ መሞት ደረጃ ላይ የደረሰበትን ያነሳን በዚህ ሁኔታ ውስጥ ግን ኢትዮጵያ እያንሰራራች ነው የሚል ነገር አንስተዋል። መንግስት በዋነኛነት በተለይ ብልጽግና በዋነኛነት ትኩረት አድርጎ እየሰራ ያለውና ጠላቴ እያለ ያለው በታሪካዊ ጠላቶቻችን ከውስጥም ከውጭም ያሉ ባንዳዎች የሚል ይህንን የባንዳን ትርክት ብልጽግና እጅግ በጣም አክርሮ ይዞት መጥቷል። በእርግጥ ባንዳ ተብሎ ሊፈረጅ የሚችል የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠና እንዲሁም ጂኦፖለቲካሊ ያላትን ፖዚሽን ጥያቄ ውስጥ የከተተ ጎረቤት ሀገራት የተረጋጋ መንግስት በሌላቸው በሶማሊያ ጭምር እንድትናቅ ያደረጋት ማን ነው? በእኛ በገዛ ሀገራችን ኢትዮጵያ ውስጥ የደቡብ ሱዳን ታጣቂዎች ገብተው ከተማ መስርተው ወርቅ እያወጡ እየሸጡ ኢትዮጵያዊ ጋምቤላ ተወላጆችን እየገደሉና እያፈናቀሉ ልጆቻችንን እየነጠቁ እየወሰዱ ባለበት ሶማሊያ ውስጥ ኢትዮጵያውያን እንደ እንስሳ እየተቆጠሩ እየተገፈተሩ ባሉበት ሁኔታ ላይ አሁን ሶማሊላንድም እንኳን በቀጥታ ግንኙነቷን ከአሜሪካ ጋር በማድረግ ኢትዮጵያን ገሸሽ ያደረገችበት በታሪኳ ባለፉት 20 እና 30 ዓመታት ውስጥ ለእያንዳንዱ ጉዳይ የኢትዮጵያን ባለስልጣናት ደጅ ስትጠና የነበረች ሶማሊላንድ እንኳን ሳትቀር አሁን የራሳችሁ ጉዳይ ያለችበት ደረጃ ላይ ደርሶ የኢትዮጵያን ብሔራዊ ጥቅም አስከብረናል፣ ውስጣዊ ተጋላጭነታችንን አጥብበናል ይላል ብልጽግና። ፋሲል፣ ይሄ ውስጣዊ ተጋላጭነት ዜጎችን በጀባ ከቦታ ቦታ ከማጓጓዝ ያለፈ ሌላ ትርጉም አለው? አመሰግናለሁ ፒተር። እንግዲህ አጠቃላይ ቅድም መሳይ ጥሩ አድርጎ ገልጾታል መግለጫውን በተመለከተ። እኔም እንዲህ አይነት የምክር ቤት ስብሰባዎች ሲደረጉ ብዙ ጊዜ ከብልጽግና ባህሪ አንጻር ስንናገር መግለጫዎች ሲወጡ በተስፋ አንዳንዴ በራዕይ ወይም በማይጨበጡ ቅዠቶች የተሞሉ ነበሩ። ለምሳሌ ስለ መደመር ሊያወራ ይችላል፣ ስለ ፍቅር ሊያወራ ይችላል። አንዳንዴ ኢትዮጵያን በዓለም አንደኛ በአፍሪካ ሁለተኛ እናደርጋታለን ይላል። እንዲህ አይነት መግለጫዎችን ነበር ብዙ ጊዜ የምታየው። የዛሬውን መግለጫ በደንብ ካየኸው ግን በእኔ ግምገማ 85 እስከ 90% የሚሆነው የመግለጫው አካል የሚያወራው ስለ ጠላትና ስለ ባንዳነት ነው። ጠላት ባንዳ፣ ጠላት ባንዳ፣ ጠላት ባንዳ። በአጠቃላይ የመግለጫውን የስብሰባውን አይ ቲንክ አበይት አጀንዳ ሆኖ ነበር ብዬ የማስበው እንዴት አድርገን ነው ጠላቶቻችን፣ እንዴት አድርገን ነው ባንዶችን መመከት የምንችለው በሚለው ላይ የተነጋገሩ ይመስለኛል። ከአጠቃላይ መግለጫውን ሳየው 4 መሰረታዊ ነገሮች ከመግለጫው ጀርባ ተደብቀው ይታዩኛል። በደንብ ማንም ሰው ሊያነበው ይችላል። አንደኛው ፍርሃት ነው። እውነት ለመናገር ብልጽግና በዚህ ደረጃ ፈርቶ የሚያውቅ አይመስለኝም። አሁን በዚህ መግለጫ ላይ እንደተጠቀሰው 2 የፍርሃት ምክንያቶችም ደግሞ በመግለጫው ላይ ተጠቅሰዋል። አንደኛው በሀገሪቱ ውስጥ የሚካሄደው የትጥቅ ትግል ነው። ምን ይላል እዛ ላይ? ጠላቶቻችን እርስ በርስ የማይዋደዱ ኃይሎችን አሁን አሰባስበው አንድ አድርገው ዘመቻ ሊከፍቱብን እየተዘጋጁ ነው ይላል። እንግዲህ ጠላቶች የሚባሉት እነማን እንደሆኑ ያው ይታወቃል፣ ብልጽግና ማን ጠላት እንደሚለው። ይሄ ትልቅ ስጋት ላይ እንዳሰጋውና ይሄን መመከት እንደሚገባ ይናገራል። በተቻለ መጠን የሰላሙን መንገድ እንከተልና እነዚህ ሰዎች ጦርነት ውስጥ ማለት ጦርነቱን የሚያቆሙበትን መንገድ እንፈልግ፣ ማንኛውን መስዋዕትነት እንክፈል ይላል። በሌላ በኩል ደግሞ ለመመከት እንሞክር ይላል። ይሄ የተሰባሰበ የመጣው አዲስ መሬት ላይ ያለው ኃይል ከፍተኛ ስጋት ላይ እንደጣለው በመግለጫው ላይ ይታያል። ሁለተኛው የስጋቱ ምንጩ በመግለጫው ላይ የምታየው ህዝባዊ አመጽ ሊነሳ ይችላል የሚለው ነው። ቅድም መሳይም እንዳለው የተለያዩ ኃይሎች የተሰባሰቡ ነው። በተለይ ደግሞ ከህዝባዊ አመጽ ጋር ተዳምሮ ማለት እዛ ላይ ተያይዞ በጣም እየተወገዘ ያለው ሚዲያው ነው። ሚዲያው ህዝባዊ አመጽ ለማስነሳት እንቅስቃሴ እያደረገ እንደሆነ ይናገራል። ህዝቡ በመልካም አስተዳደር እንደተማረረ፣ በኢኮኖሚው ችግሩ እንደተማረረና ይሄ ወደ አመጽ ሊገፋው እንደሚችል አፍ አውጥቶ ቃል በቃል ባይናገረው በመግለጫው ግን ታይነበዋል። ብልጽግና በእነዚህ 2 ምክንያቶች በመሬት ላይ በሚካሄደው ትግልና በህዝባዊ አመጽ ስጋት ውስጥ እንዳለና ይሄን ለማክሸፍ መስራት እንደሚገባው ነው በመግለጫው ላይ እየጠቀሰ ያለውና ትልቅ ፍርሃት በድርጅቱ ውስጥ እንዳለ ትረዳለህ። ሁለተኛው
ተስፋ መቁረጥም ታያለ። ብልጽግና እንደዚህ አልነበረም። አሁን ላይ ግን የምታየው የተስፋ መቁረጥ ስሜት ነው። በብዙ አባሎች ውስጥ ተስፋ መቁረጥ እንዳለ እና አሁን እንደገና እንደታደሱ ነው የሚነግረው። በቃ እንደ አዲስ ለመታገል እየወሰኑ እንደሆነ በመግለጫው ላይ ታያለ። ትልቅ የተስፋ መቁረጥ ስሜት ውስጥ እንደገቡም ታያለ። ሶስተኛው ያየሁት በራስ መተማመን በጣም እንደጎደላቸው ነው። አባሎቻቸው በራስ ማለት እየሰሩ ያለው ነገር በሙሉ ህዝቡን የሚያረካ እንዳልሆነ እየተረዱ የመጡ ይመስለኛል። አሁን እዛ ላይ በግልጽ ይታያል። እነዚህን ልዩነት ያላቸውን ሰዎች ምናምን አሳምኖ አሁን አንድ ሆነናል፣ በጋራ ለመታገል ወስነናል፣ ከድሮ በበለጠ ለመታገል ወስነናል፣ ይሄን እንቅስቃሴ ጠላቶቻችን የደቀኑብን አደጋ ወይም እያመጡት ያለው ፈተና ለመታገል በጋራ ወስነናል እያሉ የሚገልጹት ነገር በመካከላቸው ያለው አለመተማመን እየሰፋ መምጣቱን የሚያመላክት አድርጌ ነው የማየው። ከዚሁ ጋር ተያይዘው ግን በራስ መተማመን አደጋ ላይ እየጣሉት ማለት ማህበረሰቡ እንዳይቀበላቸው እያደረገ ያለው ሚዲያው ነው ብለው ሚዲያውንም በተመሳሳይ መልኩ እየከሰሱት ነው። ስለዚህ ሚዲያው ላይ መስራት ይገባናል፣ ለህዝቡ በየቀኑ መረጃ መስጠት ይኖርብናል፣ ይሄን የሚዲያ እንቅስቃሴ ማክሸፍ ይኖርብናል፣ አግሬሲቭሊ መስራት ይገባናል እያሉም እንደዚሁ ይናገራሉ። መጨረሻ ላይ የታዘብኩት ነገር ቅድም እንዳልኩት የውስጥ መከፋፈል እንዳለ የሚያሳዩ ምልክቶች አሉ። በራስ አለመተማመን ብቻ ሳይሆን የውስጥ መከፋፈል እንዳለ በመግለጫው ላይ ታያለ። ትልቅ ፍትጊያ እንዳደረጉ በሚካሄደው ነገር በተለይ አይ ቲንክ የጦርነቱ ሁኔታ የከፋፈላቸውን ማለት በሐሳብ ደረጃ የተከፋፈሉ እንደሆነ ነገር አሁን ይሄን ለማጥራት ስብሰባው እንደረዳቸው ይገልጻሉ። ምን ያህል ያን ቀርፎታል እሱን ለወደፊቱ የምናየው ነው። በአጠቃላይ የአሁኑ መግለጫ ከድሮ በጣም የተለየ ነው። እስከዛሬ ከሚወጡ መግለጫዎች የተለየ ነው። እንዳልኩ በፍርሃት የተሞላ በተስፋ መቁረጥ የሚታይበት በራስ መተማመን የሌለውና የእርስ በርስ መከፋፈሉ በግልጽ በመግለጫው ላይ የሚንጸባረቅበት በመሆኑ እኔ ብልጽግና ወይም እንግዲህ የብልጽግናው መሪ ቅድም አብይ መሳይ እንዳለው ዋናው ሰውዬ በከፍተኛ ፍርሃትና ድንጋጤ ውስጥ የሚገኝ ይመስለኛል። ስልጣኔን ላጣ ነው ያለ የተጨነቀ ይመስለኛል። አለው ነው። ይሄ እንግዲህ ወዴት ይወስደናል ወደፊት የምናየው ይሆናል። የኔ ምልከታ ይሄ ነው። ፒተር ፋሲል፣ ምናልባት አንድ መረጃ አሁን በመሃል የመጣ ለአጋራና መሳይ ወደ አንተ በመጨረሻ ጥያቄን አቀርባለሁ። ፈረንሳይ ለጋሲዮን አዲስ አበባ የሚገኘውን የእስክንድርን የእናቱ ቤት ውስጥ ወታደሮች ወይም ፖሊሶች ሌሊት በመሄድ ፍተሻ ማካሄዳቸውን ከ20 በላይ ፖሊሶች ቤቱን መፈተሻቸውና በቤት ውስጥ ለ8 ዓመት አካባቢ የኖሩ የባለቤቱን የሰርካለምን 2 ወንድሞች አስረው መውሰዳቸውን የሚገልጽ መረጃ ደርሶናል። እንግዲህ ያው በጣም አሳዛኝ ነገር ነው። ከዚህ በፊትም ብለነዋል።